ጋር አብርሃም እኔን አየ ይላልና አብርሃም ኢየሱስን ካየው አብርሃም በህይወት ነበር ማለት ነው። ስለዚህ አብርሃም አምላክ ነው ማለት ነው እንዴ ያልኩሽ ነው። መልሽ ይሄ መጀመሪያ አሁን ይሄ ቤጊንግ ዘ ኩዌስችን ይባላል። ኢብናር ወደ የሚቀጥለው እንሂድ ማለት ብዙ ስላለኝ ከአብርሃም በፊት ለምን መሰለ ይሁን እኔ ያ ጀማዓት አያችሁ አይደለ? እንደዚህ ናቸው ክርስቲያኖች። ለምን ይሄን ጥቅስ ከፈቱት አራት አምላክ ይሆንባቸው አብርሃም አምላክ ይሆንባቸው። ስለዚህ ነው ያለች ይሄን ጥቅስ አልፈታውም በቃ። ስለዚህ እንደማትፈቺው ካየሽ በቂ ነው ሜሮንዬ። ግን ሌላ ጊዜ የመጽሐፍ ቅዱስ ስታመጪ ከላይ ያለውን ማንበብ አለብሽ። ለምን ትዋረጃለሽ እንደዚህ ከሆነ? አሁን አንቺ እቺን ብቻ መጣሽ ቆርጠሽ እቺን ብቻ፣ ግን ከላይ እዛው ላይ አብርሃም አለ ይላል አምላክ ሊሆን ነው። አንደኛ። ሁለተኛ ነኝ ተመለሽ። ሁለተኛ ደግሞ ነይና እዚህ ጋር እንደዚህ ይላል ስለ መልከ ጼዴቅ ሲያወራ ዕብራውያን ምዕራፍ 5 ላይ አባትና እናት የትውልድ ቁጥርም የሉትም ይላል። ለዘመኑም ጥንት ለህይወቱም ፍጻሜ የለውም ይላል። መልከ ጼዴቅ በቃ ዘላለማዊ ነው። ለዘመኑ ጥንት ለህይወቱ ፍጻሜ የለውም ይላል። እሺ በጣም አንዱ ወደ አንዱ እየዘለልክብኝ ነው። ለዚህ ነው አይደለም ያልፈለኩት ይባል ያልፈለኩት አንዱ ጋር ወደ አልፈለኩት ጥያቄን አጨረስኩም። ጨርስ ጥያቄ አንቺ ኢየሱስ ከአብርሃም በፊት አለ ስለዚህ አምላክ ነው የምትይኝ ከሆነ እዚህ ጋር ደግሞ መልከ ጼዴቅ በአብርሃም ጊዜ የነበረው መልከ ጼዴቅ ቁጥር የሉትም ለህይወቱ ለዘመኑ ፍጻሜ የለውም ይላል። ስለዚህ ከኢየሱስ በላይ እኮ ያልኩሽ ነው። ስለዚህ እሱ ማምላክ ነው መልሽልኝ። እሱ ማምላክ ነው አንቺ አሳይነሽ። ኦኬ አንድ ጊዜ ብዙ ነገር አትደራርብብኝ። አንደኛ ስለ አብርሃም እንኳን ብትል ማለት ነው እሱ እያወራ ያለው በአካል ተገልጦ ቀኑን አየሁት እያለ አይደለም። ይሄ እኮ ነው ችግሩ። እኛ ልንተረጉም ስንል ደግሞ አፋችንን ትይዙታላችሁ። ገባ? እሱ እያወራ ያለው ኦኬ ቀኔን ላይ ይፈልግ ነበረ የሚለው ምን ማለት መሰለ? ይህን የማዳን ቀኑን ይናፍቅ ነበረ ለማለት ፈልጎ ነው እንጂ በአካል አይቶታል ማለት አይደለም። ይሄ እኮ ነው ወደዛ መሄድ የማልፈልግበት ምክንያት ለዛ ነው። እና ወደ ሌላ ቦታ እየወሰድከኝ ነው። ሜሮን ተባረኪ። ያ ማስረጃ አከፈኩልሽ አግዝሻለሁ። ያው በእምነት ለምሳሌ ቆይ ለምሳሌ ኢብራን እኔ አሁን ቆይ ለፊውቸር ባስብ እዛ ቦታ ነበርኩ ማለት ነው። ለፊውቸር አሁን እኔ የዛሬ 40 ዓመት ባለም የሆነ ነገር እዛ ቦታ ላይ ነኝ ማለት አይደለም። እዚህ በተስፋ ያንን ነገር እጠብቃለሁ እንዲህ ማለት ነው። የአብርሃም ታሪክ እሱ ነው፣ ሌላ ነገር የለውም። ግን ከአብርሃም በፊት እኔ ነኝ የሚለውን ነገር አድሬስ አላረክም። አድሬስ ታሪክ ደስ ይለኛል። ወደ ሌላ ቦታ አትሄዳ፣ ወደ መልከ ጼዴቅ ትሄዳለህ ወይ አብርሃም ትሄዳለህ። እኔ ስለ መልከ ጼዴቅ ላወራ አልመጣሁም። እሺ ችግር የለውም፣ ረጋቢ ችግር የለውም። በተረጋጋ መስና ጥሩ ነው። እኔ ትክክል ነሽ እያልኩሽ ታወያለሽ አይደል? ትክክል ነሽ በቃ እስማማለሁ አልኩሽ እኮ። ያው እዚህ ጋርም አገዝኩሽ። ማስረጃ እንደው አንቺ ማስረጃ አልከፈትሽም፣ ዝም ብለሽ ነው ያወራሽው። ካለ ማስረጃ ዝም ብለሽ ነው ያወራሽው። እኔ ግን ሙስሊሙ ላግዝሽ